በተለያዩ ምክንያቶች በንብ መንጋዎች ላይ ጉዳት እየደረሰ መሆኑን ተከትሎ የማር ምርቱ መቀነሱን አርሶ አደሮች ገለጹ። መሸሃ ታህሳስ 2 2018 ዓ.ም ሳህላ ሰየምት ወረዳ ኮሚኒኬሽን በዋግ ኽምራ ብሔረሰብ አስተዳደር በሳህላ ሰየምት ወረዳ ከሚገኙ ጸጋዎች መካከል ቀዳሚው የእንስሳት ሀብት ሲሆን ከዚህም ውስጥ የንብ መንጋ አንዱ ነው። ይሁን እንጂ በተለያዩ ምክንያቶች የማር ምርቱ ከጊዜ ወደ ጊዜ እየቀነሰ መምጣቱን ያነጋገርናቸው አርሶ አደሮች ይገልጻሉ። እኔ ካሳሁን ቸኮለ እባላለሁ ከ04 ቀበሌ እና ወደ 200 ቀፎ የሚሆን አለ። ያው አምና ያገኘሁት ያው ነጭ ማር ወደ ኩንታል ተግማሽ ምናምን አግኝቻለሁ። ቀይ ማር ደግሞ ወደ 700 ኪሎ ያገኘሁ። ወንድሙ ወልዴ ይባላለሁ። ያው ቀበሌ መንደር ጨርቆስ ነው። በግብርና ነው የምተዳደረው እና ከዛም በላይ ደግሞ ያው ንብ አለኝ። የንብ ሰልብ ያው በጣም ትኩረት ለወሰደ ሰው ንብ በጣም ጠቃሚ ነው። በንብ ያው ብዙን ጥቅም አግኝቻለሁ። አምና በስቲያ ያው 170 ሺህ አግኝቻለሁ። አምናም እንደዛ 180 ሺህ አግኝቻለሁ። መንግስት የምንፈልገው ዘንድሮ ገና ያው ማሩ ያው ቀንሶብን ነው ያለው። አንደኛው የዚህ የርጭት ያው ከቀበሌ ውስጥ እንኳን ያደለ ከሳህላ እየመጣ መሬትን እየገዛ ብዙ ነጋዴ ይህን አካባቢ ማሾ ያው እየዘራ ሲያርስ የከረመው ብዙ ነው። ያ ደግሞ እስከ 2 እስከ 3 እየረጨ መንግስት ይህን እያለ ነው ያለ ብንልም የሰማን አላገኘንም። ቀጥታ እርምጃው ስላልተወሰደባቸው ነው መሰል አልሰሙንም። በቃ እየረጩ ከረሙ። አሁን ንቡ የዛ ምክንያት ይሆን ደግሞ የዛ የዋግ ደግሞ በሽታ ሊኖር አናውቅም። ንቡ በቃ ክረምት ወለዳን ላይ ደህና ነበሩ። አሁን ግን ያው ሰልብ የለም። አንደኛ ይሄ ረጭቱን የሚያስታክሰው ሁኔታ፣ ሁለተኛ ደግሞ የገበያ ሁኔታ፣ የገበያ አቅርቦት። አሁን ንብን እንትን ፍየልና ከብት በየአመቱ እየቀጠለ ሽቅብ ነው እየሄደ ያለ። የንብ ሰልብ ግን አምና በስቲያ ባለው ነው ዝም ብሎ በዛ ነው ቁሞ ያለው። ንብ መከላከያ ልብስ አለ የሚባለው ወት አለ ይሆን የት ነው የሚገኘው ይሆን እያልን ይህም ያቀረበልን የለም። በገበያም ልናገኝ አልቻልንም። በዚህም ያው በጣም ተንገብግቤ ኧረ ይሄን ንብስ ባልሰጠ የሚለው ደረጃ ነው ድረስ መንግስት ገበያ ቢከፍትልን በመንግስት ድጋፍ እንፈልጋለን። ልብስ ያስፈልገናል። ሁለተኛ ደግሞ ውሃ ችግር አለ። ያው ውሃ ደግሞ በርቆ አመተን ነው ያው ውሃውንም የምናጠጣው። እነዛሬ አሁን በጣም ቀኑ በጣም እየተሻለ ቀን ነበረ። ግን ቢሆንም ጸረ መድኃኒት የሚባል አለ። እሱ ተረጭቶ እንደፊቱ አይደለም። አሁን አለባው ተቀንሷል። ይህን ደግሞ መንግስት ደግሞ ቀረብ ብሎ ደግሞ አስተያየት ቢደረግ ምንፈልገው እኛ። የሳህላ ሰየምት ወረዳ እንስሳትና ዓሳ ሀብት ተጠሪ ጽሕፈት ቤት ኃላፊ አቶ ደጀን መሰለም በወረዳው 17265 የባህላዊና 84 የዘመናዊ ቀፎ የንብ መንጋ እንደሚገኝ ገልጸው በዘንድሮ ዓመት 1495 ኩንታል የማር ምርት ለመሰብሰብ ከታቀደው በመጀመሪያ ዙር ብቻ 1060.59 ኩንታል የማር ምርት መሰብሰብ ችለናል ብለዋል። ከወረዳችን አለ ከሚባሉት የእንስሳት ሀብት ጸጋ አንዱ ዘርፍ የንብ ሀብት አችን ነው። ከዛም ባህላዊ ቀፎ እንደ ወረዳ 17265 አለን። ዘመናዊ ቀፎ ደግሞ 84 አለን። በአጠቃላይ 17349 ይገኛል። ከዚህ መካከል በዚህ አመት ማር ምርት እናገኛለን ብለን ያቀድ ነው 1495 ነው። ክንውኑ 1060.59 በመጀመሪያው ዙር ማለት ነው። በዚህ ገና ሁለተኛው ዙር የሚቀጥል ሆኖ ያው ከባለፈው አመት እቅዳችን 1350 ነው። ክንውናችን ደግሞ 1017.6 ነው። እንግዲህ ከባለፈው አመታዊ አፈጻጸሙና ያሁን የመጀመሪያ ዙሩን ስናነጻጽረው የዘንድሮ በተወሰነ መንገድ የተሻለ ነው። ግን ደግሞ በአጠቃላይ አመቱን ደግሞ በቀጣይ የምናየው ሆኖ በዚህ ውስጥ ደግሞ ወደ 42 ወጣቶች በስራ አጥ ወጣቶችን አደራጅተናል። በዚህ መካከል ደግሞ 173 የንብ መንጋ አላቸው ማለት ነው። የባለፈው አመት አንድ አጠቃላይ የነበረው ምርት እንደ ወረዳ እቅዳችን 1350 ነው። ክንውናችን ደግሞ 1017.6 ነው። በአመቱ የተመረተው ምርት ያው ከዚህ አመቱ ጋር ከቅዱም ጋር ሲነጻጸር የዘንድሮ አመት ከፍተኛ ነው። በዚህ አመት ደግሞ እስከ አንደኛ ሩብ አመቱ ማለቴ እስከ መጀመሪያ ዙሩ ቅድም ስለጠቀስኩት 1060.59 ክንውን አከናውነናል ማለት ነው። በምርት ዘመኑ በርካታ ተግዳሮቶች አጋጥመውናል ያሉት ኃላፊው ከችግሮቹ መካከልም አርሶ አደሩ በዘፈቀደ የሚጠቀመው የጸረ አረምና ጸረ ተባይ ኬሚካልና
የግብዓት አቅርቦትና ጥራት ተጠቃሽ መሆናቸውን አንስተዋል። ይህን ምርት ስናመርት ብዙ ቻለንጆች አሉ። በተለይ ከዚህ ማሾ ምርት ጋር ተያይዞ በጣም የሚያጋጥመን ችግር በዘፈቀደ የኬሚካል የጸረ አረምና የጸረ አረምና የዚህ የጸረ ተባይ ኬሚካል በጣም የወረዳችን ምርት ከጊዜ ወደ ጊዜ እያዳከመ ምርቱም ጭምር ከባለፈው ዓመት በጣም ዝቅተኛ አርሶ አደሮችም ላይ አሁን እየተገኘ ያለው በዘፈቀደ ስለሆነ ርጭቱ ያም አንድ ችግር ነው። በተመሳሳይ ደግሞ አጠቃላይ ያሉ ግብዓቶች እንደ ወረዳ የአቅርቦት ችግር አለ። የተጣራ ጥራቱን የጠበቀ ደግሞ ለዘመናዊ ቀፎ የሚሆን ሰም ጥረትም ጭምር የጥራት ችግርም አንዱ ቻለንጅ ነው። ከዚሁ ጋር በተያያዘ ደግሞ የዘመናዊ ቀፎ አቅርቦትም ጭምር በፊት በነበረው ከዚህ 4 አመት 5 አመት በፊት በ2000 በ1500 የሚገዛ ነበር። አሁን ደግሞ 10000 9500 ብር ነው። ያም ጭምር አንዱ ቻለንጃችን ነው ማለት ነው። በወረዳችን አንድ ፕሮጀክት ብቻ ነው ክላይሜት ቼንጅ ብቻ ነው በዚህ ዘርፍ በእንስሳት እርባታው ዘርፍ እገዛ እያደረገልን ያለው በወጣቶችም ብቻ ነው። እንግዲህ እሱ አቅርቦቱን የሚያቀርብልን ግብዓቶችንም የተለያዩ የስራ አጦችን የሚያደራጅልን። ሌላ አካባቢ ላይ ግን ብዙ የልጆች አሉ። እኛ አካባቢ ላይ ምንም አንድ ፕሮጀክት ብቻ ስላለ እሱም ደግሞ ለጠቅላላ ለአርሶ አደሩ አይደለም የሚያቀርበው ለተደራጁ ወጣቶች ብቻ ነው ድጋፍ የሚያደርግልን። ይሄንኛውን ከበር ለማድረግ ግን አስቸጋሪ ነው። አርሶ አደሮቹ ያነሷቸው ችግሮች ትክክለኛና ተገቢነት ያላቸው መሆናቸውን የገለጹት አቶ ደጀን መሰለ ችግሮቹን ለመቅረፍ እንደ ተቋም ትኩረት ሰጥተን እየሰራ እንገኛለን ብለዋል። እንደ ወረዳ ግን ከዚህ በፊትም አንዳንድ አርሶ አደሮች ሲጠይቁን ከዞን አቅራቢ እንትን ነጋዴዎች አሉ ከነዛ ጋር ትስስር ነው የምናተሳስራቸው። ለቀጣይም ቢሆን እንደተባለው ፍላጎት ያላቸው አርሶ አደሮች በዚህ ልክ ወደኛ የሚያቀርቡና እንትን የሚያደርጉ ከሆነ ከሰቆጣ ነጋዴዎች ጋር ትስስር እየፈጠርና ይህን ችግር እንፈታለን። የጸረ ኬሚካሉ ጉዳይ አሁን ዞኑ ያስቀመጠው አቅጣጫ አለ። የንብ አዋጅም በተመሳሳይ በጸረ ኬሚካሉ የወረደ አዋጅ አለ። እሱን ከባለድርሻ አካላት ጋር ይገር አድርገናል። ቀጣይ ለምናከናውናቸው ስራዎች አሁን በግብረ ኃይል አቋቁመን በወረዳ ደረጃ በቀበሌ ደረጃ አጠቃላይ ለማህበረሰቡም ጭምር ይህን አዋጅ እስከ ታችኛው እስከ አርሶ አደሩ በማድረስ ለቀጣይ ችግሩን ለመፍታት እንደ ወረዳ ጥረት እያደረግን እንገኛለን። ገበያ ትስስሩ ከጊዜ ወደ ጊዜ የኛ ወረዳ እውነት ለመነጋገር ከመቀሌም ጭምር የማር ተረካቢዎች እየመጡ ነው። ግን እንደኛ ደግሞ እንደ ተቋም ደረጃ ስንወስደው ደግሞ አምርተን እዛው ማህበረሰቡ ተጠቃሚ ማድረግ ነው በዋናነት። እኛ ከኒውትሪሽኑ ጋር አርሶ አደሩም የራሱን የምገባ ስርዓቱን እንዲያስተካክል በዋናነት ከዚህ ማህበረሰብ የተረፈውን ነው ለገበያ እንግዲህ እንደ ተቋም ምርቱን ከማምረት አኳያ ቅድሚያ የማህበረሰቡ አምርቶ የራሱን ፍጆታ ከተጠቀሙ በኋላ ነው የገበያ ትስስር የሚፈጠረው። ግን አሁን ባለው ደረጃ ግን እውነት ለመነጋገር እንደ ወረዳችን ከመቀሌ የሚመጡ ከደሴም ከሰቆጣም ጭምር እስከ ቀበሌ ድረስ ቀድሞ ከምርት በፊት በራሱ ውል እየተዋዋሉ በዛ ልክ ነው ግብይቱን እየፈጸሙ ያለ። ያን ያክል የጎርላ የገበያ ትስስር አለ ብለን አንገምትም። ምናልባት እንደ ሌሎች እንስሳት እንደ ጋማ ከብት እንደ ዳልጋ ከብት እንደ በግና ፍየሉ ግን ራሱን አስችሎ ለውሃ የራሱን የተቀመጠለት ነገር እስከሌለ ድረስ የንቦ ግን በዚህ ልክ መፍትሄውን ራሱ አርሶ አደሩ እንዲወስድ ነው እኛ እንደ ሙያ ድጋፍ የምናደርገው። ምናልባት የደንና የአካባቢ እጽዋቶች መጨፍጨፍ ችግር ጉዳይ ምናልባት በእርሻ መስፋፋት ጉዳይ ያለውን ችግር ከመሬት ጽሕፈት ቤትና ከግብርና ጽሕፈት ቤት ጋር በመነጋገር በሕገ ወጥ የሚስፋፉ ቦታዎችን እነዛን ወደ ሕግ እያቀረብና በሕግ ደረጃም ደግሞ ውሳኔ እየተሰጠ ውሳኔ እያረፈበትና ማህበረሰቡም ጭምር ይህን ግንዛቤ ይዞ አካባቢውን እና ቀዩን እንዲጠብቅ የራሳችን ተቋማት ተገናኝተን ምንሰራው ስራ እንዳለና አሁንም ጭምር በእነዚህ የሚያስፋፉ አካላትን ግን በህግ በፍርድ ቤትም ጭምር ውሳኔ እየተሰጠ ከዚህ ድርጊት እንዲቆጠብ ስራችን እየሰራን እንገኛለን።